ሰላም ጤና ይስጥልኝ። የአንድ ዩቲዩብ ነው። አዳዲስና ሰበር መረጃዎች እንዲደርሷችሁ ቻናሉን ላይክ እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሰበርና አዳዲስ መረጃዎች ተሰምተዋል። በሐረር ከተማ እጅግ አስገራሚ ኩነት ተመዝግቧል። ለ12 ዓመታት ልጅን በመናፈቅ ላይ የነበረች አንድ እናት በአንድ ጊዜ 5 ልጆችን በሰላም መገላገሏ ተነግሯል። ወይዘሮ በሬ አደም የተባለች እናት የሐረር ከተማ ነዋሪ ስትሆን በሐሮማያ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በአንድ ጊዜ የ4 ወንድና የ1 ሴት ልጅ እናት በመሆን በታሪክ ተመዝግባለች። በሌላ ዜና እስራኤልና ሊባኖስ የተኩስ አቁም ስምምነት ከደረሱ ከሳምንታት በኋላ እስራኤል ለመጀመሪያ ጊዜ በፈጸመችው የአየር ጥቃት የሂዝቦላ የጦር ኮማንደር መግደሏን አስታውቃለች። እስራኤል ይህን ጥቃት ያደረሰችው ከሊባኖስ ጋር የተኩስ አቁም ስምምነት ከደረሰች ከአንድ ወር በኋላ ሂዝቦላ በደቡባዊ ቤይሩት እንቅስቃሴ ሲያደርግ በሳተላይት ምስል በማየቷ ነው ተብሏል። ይህ በእንዲህ እንዳለ በካናዳ አንድ ግዛት የመገንጠል ጥያቄ ማቅረቧን ተከትሎ አሜሪካና ሩሲያ ጉዳዩ እንዲቀጥል የማድረግ ጣልቃ ገብነት እያሳዩ ነው ተባለ። የሁለቱ ሀገራት ጣልቃ ገብነት ምናልባትም የካናዳን የዲሞክራሲ ሂደት ሊጎዳ እንደሚችል ተነግሯል። ይህ በእንዲህ እንዳለ የአሜሪካና የኢራን የቃላት ጦርነት አሁንም እንደቀጠለ ነው። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ጄ ትራምፕ ኢራን አሜሪካ የምታቀርብላትን የውሳኔ ሀሳብ ከመቀበል ውጪ አማራጭ የላትም ባሉ ማግስት አንድ የኢራን ከፍተኛ ባለስልጣን ኢራን ከማንኛውም አካል ለሚሰነዘርባት ጦርነት ዝግጁ መሆኗን ገልጸው አሜሪካ እኛ ያቀረብንላትን ሀሳብ ተቀብላ የማትፈራረም ከሆነ የምትጸጸትበትን ጥቃት ታስተናግዳለች ሲሉ ዝተዋል። በመጨረሻም የዘንድሮው የ2026 የአውሮፓ ቻምፒዮንስ ሊግ የፍጻሜ ተፋላሚዎች ታወቁ። ፓሪስ ጀርሜን ግዙፉን ዋርካ ባየር ሙኒክን ገንድሶ ለፍጻሜ ደርሷል። የፈረንሳዩ ምትሃተኛ ክለብ ፒኤስጂ 6-5 በሆነ ድምር ውጤት ባየር ሙኒክን በመርታት ከእንግሊዙ ክለብ አርሰናል ጋር ለዋንጫ የሚፋለምበትን የቡዳፔስት ቲኬት ቆርጧል።